ሰራተኞችን በተጣመመ አይን የሚያዩት ኃላፊነታቸውን ላለመወጣት ነው። አንድ አይነት ላባ ያላቸው ወፎች አብረው ይበራሉ። ስለዚህ ሊደሩም እሱን የሚመስሉ ሰዎችን ነው ሊሰበስብ የሚችለው። በዙሪያ በየቀኑ ውሸት እየተነፈሰ ውሸት እየበላ ውሸት እያገሳ ውሸት እያወፈረን ያለንበት ጊዜ ላይ ስለተገኘን እንጂ ጆን ሲ ማክስዌል ከሚወደድለት መጽሐፍቶች አንዱ 21 irrefutable laws of leadership ይባላል። 21 የማይጣሱ የመሪነት ህጎች የሚል ነው ማለት ነው። እዚህ መጽሐፍ ላይ ስንመለከት በጣም አስገራሚ ሆኑ 21 ህጎች እንመለከታለን ማለት ነው። ዛሬ እኔ የተወሰኑትን ጥቂቶቹን ላሳያችሁ ጥረት አደርጋለሁ። በቀጣይ ግን እናንተ እንድታነቡት ኢንስፓየር አደርጋለሁ። በተለይ ይህን መጽሐፍ በጣም ብታነቡት የመሪነት ጥበባችሁን ለማሳደግ ይረዳችኋል። ስለዚህ የመሪነት ጥበብን በተመለከተ ያው መሪነት የሁላችንም ጉዳይ ሆኖ ሳለ ጥቂቶች የሚጎናጸፉት ብቸኛ ምክንያት ከዚህ በፊት ገልጬላችኋለሁ። መሪነት ባህሪ ነው፣ የባህሪ ጉዳይ ነው፣ የስልጣን ጉዳይም አይደለም። በትምህርት ምናምን አይደለም። እርግጥ ትምህርት ያስፈልጋል፣ ትምህርት ያሳድጋል። ሆኖም ግን ባህሪ ላይ የምንሰራው ነገር ነው ማለት ነው። ምክንያቱም ብዙ መሪዎች ስልጣንና ደሞዙ ተሰጥቷቸው የመምራት አቅም ግን ሳይኖራቸው እንመለከታለን። በዚህም ድርጅቶችን ወደ ውድቀት ወደ አልተገባ ጎዳና ሲጥሉ እናያለን። ያ እንዳይከሰት በመሪነት ላይ በተለይ እየሰራችሁ ላላችሁ ግለሰቦች ይሄንን መጽሐፍ ዋነኝነት እንድታነቡት በጣም አድቫይዝ አደርጋለሁ። እስቲ ወደ ጉዳዮቹ እንግባ። ከ21 እኔ ጥቂቱን ለማሳየት ሞክራለሁ ምንድን ነው የሚለውን ነገር ማለት ነው። በሁለተኛ ደረጃ ላይ የተቀመጠ ዘ ሎው ኦፍ ኢንፍሉዌንስ የሚል ነው፣ የተጽዕኖ ህግ ማለት ነው። ምክንያቱም መሪዎች የሚታወቁባቸው ዋነኛ ባህሪ ሰዎች ላይ ተጽዕኖ ያሳድራሉ፣ በጎ ተጽዕኖ ያሳድራሉ። ይህ ማለት ምንድን ነው? ሰዎች የሚከተሏቸው ሰዎች ካሉ መከተል አለመቻል እየቻሉ መከተል ከቻሉ በዚህ ምክንያት በተጽዕኖ ውስጥ ካደሩ ይሄ የአንድ የመሪነት ህግ ነው ማለት ነው። መሪዎች የሚታወቁት ተከታዮች አሏቸው። ተከታዮች የማፍራት አቅማቸው ከፍ ያለ ነው ማለት ነው። እዚህ ላይ ምን ብሎ እንዲያውም ቆንጆ አድርጎ አስቀምጧል። The true measure of leadership is influence. Nothing more, nothing less. አይጨምርም አይቀንስም። ስለዚህ ትክክለኛ የመሪ መገለጫ ተጽዕኖ ማሳደር መቻል ነው ማለት ነው። አለመከተልም እየቻሉ መከተልን ከፈቀዱ ያን ጊዜ ይሄ ሰውዬ መሪ ነው ማለት ነው። ሌላኛው the law of process ነው። Leadership is a process. That's why I said it's a character. እየተቀረጽን እየተሳልን ወደ መሪነት ጥበብ ላይ የመድረስ አጋጣሚያችን ማስፋት እንችላለን። ሁል ጊዜ ራሳችንን እያበቃና እያነቃን እያስተማርን ማለት ነው። ስለዚህ በዚህም ፕሮሰስ ነው። ፕሮሰሱ ላይ መግባት አለብን። በየጊዜው መማር፣ በየጊዜው መሰልጠን አለብን። የትኛውም ሰልጣኝ ተምሮ ነው። የትኛውም በዓለማችን ላይ የምትመለከቱት በጣም ጎበዝ የሚባል ሊደር ተምረው ነው፣ ራሳቸውን አብቅተው ሰልጥነው ጎንበስ ብለው ከመጽሐፍ ተገናኝተው ቀና ብለው ጆሮአቸውን አድምጠው ማዳመጥ ካለባቸው ሰምተው ትንሽ ደግሞ አይምሯቸውን ተጠቅመው አሰላስለው ምርምር አድርገው ነው የሚጠቅመውን የሚበጀውን መንገድ እየተከተሉ የመሪነት ጥበባቸውን ከፍ ሲያደርጉ እንመለከታለን ማለት ነው። ሌላኛው በሶስተኛ ደረጃ የምንመለከተው እስካሁን እየመረጥን ነው የምናየው the law of solid ground። ይህ ሶሊድ ግራውንድ የሚያነሳው በዋነኝነት ከትረስት ጋር የተያዘ ነው። ብዙዎች በአጋጣሚ ሆኖ መሪ በሚባሉ ሰዎች ጉዳት ደርሶባቸዋል። በቢዝነስ ተቋም ላይ ከደሞዛቸው እንዲጎሉ፣ ከስልጣናቸው እንዲነሱ፣ ካላቸው ስራ እንዲቀነሱ ብዙ ነገር ደርሶባቸው ይሆናል። ስለዚህ ትልቁ ነገር the law of solid ground is about the foundation of leadership is trust። መታመንን ማግኘት ማለት ነው። ለምሳሌ ብዙ ተቋማት አሉ በዓለማችን ላይ፣ ብዙ የቢዝነስ ተቋማት አሉ። እነዛ ተቋማት ውስጥ የሚሰሩ ሰዎች ሰራተኞች ያምኗቸዋል አያምኗቸውም? ሲናገሩ ለማዳመጥ ፈቃደኛ ናቸው? እገሌ ዛሬ ይናገራል ኑ ሲባሉ መስማት ይፈልጋሉ? ቢጠሩ ይመጣሉ? ይሄ ነው እንግዲህ የትረስት ጉዳይ ይነሳል ማለት ነው። የመታመን ጉዳይ ይታመናሉ ወይ ማለት ነው። ሌላኛው the law of respect ነው። people naturally follow leaders stronger than themselves። ምን ማለት ነው እንዴ? መሪው ሌሎቹን የሚወድና የሚያከብር ሌሎቹን የሚንከባከብ ካልሆነ በተቃራኒው ያን ነገር ማግኘት አይችልም። ማንም ሰው ሊያከብረው አይችልም። ወራዳ መሪ ክብር አያገኝም። ስለዚህ ማክበር አስፈላጊ ነው። የምናሰራቸው ልጆች ልናከብራቸው፣ ልንወዳቸው፣ ቦታ ልንሰጣቸው ይገባል። እንዲያውም በጣም በሚገርም ሁኔታ እዚህ መጽሐፍ ላይ በጣም ሰርፕራይዚንግሊ ከሚያነሳው ነገር አንዱ ፒተር ድራከር ኤፍ ይባላል። this guy መሪዎች ይላል ሰራተኞችን በተጣመመ አይን የሚያዩት ኃላፊነታቸውን ላለመወጣት ነው። መሪዎች ሰራተኞችን በደካማ ጎናቸው የሚያዩት ኃላፊነታቸውን
ላለመወጣት ነው የሚል ሐሳብ አለው። ሌላ ቀን ስለዚህ መጽሐፍ ተርክላችኋለሁ። ኢትስ ሰርፕራይዚንግ። ፒተር ድራከር ማኔጅመንት ሳይንስ ላይ በጣም ትልቅ ሰው ነው። ብዙ ከ40 አካባቢ በላይ መጽሐፍ የጻፈ ሰው ነው። this guy is an amazing guy። anyway ሌላ ቀን አነሳላችኋለሁ ስለዚህ ሰውዬ። ስለዚህ ሪስፔክት መደራረግ አለብን፣ ማክበር አለብን። ያከብሩናል በተመሳሳይ ማለት ምክንያቱም ወደውና ፈቅደው የመከተል ጉዳይ ነው እያነሳን ያለ ነው። we are talking about leadership. So when we talk about leadership, we are talking about people are interested to follow us while they have a choice not to follow. አለመከተልም እየቻሉ ማለት ነው። ሌላኛው the law of magnetism ነው። who you are is who you attract። ስለዚህ ሪል ትክክለኛ መሪ ከሆነን ብዙ መሪዎች የመሰብሰብ አቅም ይኖረናል። ብዙ ሰዎችን ከኛ ጋር የመቀላቀል ብዙ የኛ አይነት ሰዎችን የመስራት አጋጣሚ ይኖረናል ማለት ነው። ጋርቤጅ አውት አይደል የሚባለው በተለምዶ። ስለዚህ ማግኔቲዝም ማለት who you attract ያለኛ እኔ ራሴን ነው አትራክት ላደርግ የሚችል። በቃ አለቀ። the birds who have the same feather flock together ይባላል አይደል? አንድ አይነት ላባ ያላቸው ወፎች አብረው ይበራሉ። ስለዚህ ሊደሩም እሱን የሚመስሉ ሰዎችንም ሊሰበስብ የሚችለው በዙሪያው የዛ አይነት የሚጠበቅ ነገር አለ ማለት ነው። ሌላኛው the law of empowerment ምን ማለት ነው? only secure leaders give power to others። በትክክል መሪነት ሲሰማቸው ትክክለኛ መሪዎች እውነተኛ መሪዎች ሌሎችን ለማብቃት በፍጹም አይፈሩም፣ በፍጹም አይሰጉም፣ አይጨነቁም። ጣኔ ሊወስድ ነው፣ ወጣይ ሊወስድ ነው፣ እንደዚህ ሊሆን ነው የሚል ስጋት የላቸው። በጣም ተተኪ በማፍራት ረገድ ላይ ሰዎችን ከፍ በማድረግ ረገድ ላይ ትልቅ ሚና ይጫወታሉ። that's why the law of empowerment የሚለው እዚህ ላይ የምናየው ማለት ነው። the law of buy-in መሪው ይዞት የሚመጣውን ቪዥን ይገዙታል፣ ይቀበሉታል፣ ተቀባይነት አለው። ለዛ ነው the law of buy-in የሚለው people buy into the leaders then the vision። መሪውን ከተቀበሉ በኋላ ህልሙን ይቀበሉታል ማለት ነው። ያምኑታል፣ ይወዱታል፣ ያከብሩታል። ስለዚህ እሱም ተቃራኒ ስለሚያከብራቸው ስለሚወዳቸው ህልም ይዞ ከመጣ ራዕይ ይዞ ከመጣ ይሄን ራዕይ ለማሳካት ሁሉም ሰው ወገቡን ታጥቆ ቆርጦ ይነሳል፣ አብሮ ለመስራት ዝግጁ ነው ማለት ነው። ስለዚህ መሪነት ፈታኝ ነው ግን ይሆናል፣ አስቸጋሪ ነው ግን ይሆናል። ለምን? በየቀኑ ውሸት እየተነፈስን፣ ውሸት እየበላን፣ ውሸት እያገሳን፣ ውሸት እያወፈረን ያለንበት ጊዜ ላይ ስለተገኘን እንጂ መሪነት በትክክል ፊቱ ላይ ሳቅ ማየት ለሚፈልግ ሰው፣ ጥሩ እንቅልፍ መተኛት ለሚፈልግ ሰው፣ መንገድ ላይ ሲጠራ አቤት ብሎ መዞር ለሚፈልግ ሰው መሪነትን የመሰለ ነገር የለም። በየትኛውም የህይወት ጎዳናችን መሪነትን ብንጎናጸፍ ደስታ ከፊታችን፣ ጥሩ እንቅልፍ ካልጋችን፣ ጥሩ ወዳጆችን እናፈራበታለን። ስለዚህ ስለ መሪነት ስናነሳ የባህሪ ጉዳይ ነው። እጅግ የሚያስደስት መዓዛው እንደሚስብ ሽቶ አይነት ባህሪ ያላቸውን ሰዎች የማግኘት ያለው መሆን ደግሞ ከፈለግን መዓዛው እንደሚስብ ሽቶ እኛም መሆን እንፈልጋለን። ሰዎች ስማችንን ሲያነሱ በጥሩ እንዲያነሱት እንፈልጋለን። በማጭበርበር፣ በመክተፍ፣ በመዋሸት፣ በመናምና ምንድን የሚጨመር ነገር አለ በህይወታችን? ይመስላል ብሩ፣ ይመስላል መኪናው፣ ይመስላል ቤቱ። አይደለም። ደስታ ውስጣዊ ነው። ሰው ልጅ ሲኖር በዚህ ምድር ላይ አንድ ነገር ነው የሚፈልገው። ሃፒነስ ይላል አይደል? በቃ ኢንቴግሪቲ ሃፒነስ ከሚያመጣ ነገር አንዱ ነው። ኢንቴግሪቲ ደግሞ የመሪዎች መገለጫ ነው። የመሪዎች ብቸኛ ከሚባሉ እንደው በቁጥር አንድ ቢጠራ ኢንቴግሪቲ ነው፣ ንጹህ አቋም ነው። ስለዚህ ከንጹህ አቋም ጋር በተያያዘ መሪዎች ይጠበቅባቸዋል ንጹህ አቋም ማሳየት። ለሚመሯቸው ሰዎች፣ ለሚመሩት ድርጅት በንጹህ አቋም መንቀሳቀስ ይኖርባቸዋል። ወረቀት፣ ቁሳቁስ፣ ንብረት በዘመድ ምናምን አድርጎ ያልተገባ ስራ መስራት ተገቢ አይደለም። በንጹህ አቋም ድርጅቱ መመራት ያለበትን፣ መድረስ ያለበትን ቦታ፣ ማትረፍ ያለበትን ትርፍ፣ ማግኘት ያለበትን ጥቅም እንዲያገኝ መሪዎች ንጹህ አቋም ሊኖሯቸው ይገባል ማለት ነው። ስለዚህ the law of buy-in is all about the law of vision። መጀመሪያ ሰውየውን ከዛ ቪዥኑን መከተል ይፈልጋሉ ማለት ነው። ሌላኛው the law of priority ነው። ቅድሚያን ያውቃሉ መሪዎች። ቅድሚያን በደንብ አድርገው ነው። እዚህ ላይ ምን ብሎ ያስቀምጠዋል? leaders understand that activities is not necessarily accomplished። ምን ማለት ነው? በትክክል መሪዎች የምን አይነት አክቲቪቲ የትኛው ተግባር መቅደም እንዳለበት በደንብ አድርገው አንጥረው አበጥረው መለየት መቻል አለባቸው ማለት ነው። leaders understand that activities is not necessarily accomplishment። መፈጸም ማለት አይደለም። ቅድሚያው የትኛው መሰጠት አለበት የሚለውን መጀመሪያ መለየት አለባቸው እንጂ መሰራት ያለበት ሁሉ መሰራት አለበት ብለው አያምኑም። የሚቀድመው
መጀመሪያ መምጣት ያለበት መጨረሻ መምጣት ያለበትን ይለያሉ። ይሄም የመሪነት ጥበብ ነው። መሪዎች ላይ በትክክል መሪ የሚባሉ ሰዎች ላይ እነዚህን ባህሪያት እንመለከታለን ማለት ነው። ምናልባት በቀጣይ ሌሎችን ሀሳቦች ልናነሳ እንችላለን። እኔ የምፈልገው በዋነኝነት እናንተን ማበረታታት፣ ይህን መጽሐፍ ገብታችሁ እንድታነቡ፣ ከውስጡ ያሉትን ምሳሌዎች፣ ጥቅሞች በተግባር እንድትተገብሩ እፈልጋለሁ ማለት ነው። በዋነኝነት የቢዝነስ ተቋማትን ማገዝ እፈልጋለሁ። እናንተም እንድታግዙኝ እፈልጋለሁ። ጣቢያውን፣ ቻናሉን ሌሎች ሼር እና ሰብስክራይብ እንድታደርጉ እፈልጋለሁ። እንድትተባበሩኝ በዚህ አጋጣሚ ጠይቃችኋለሁ። በርቱ። እውቀት ጨለማን በብርሃን የሚያጎናጽፍ ነው። በብርሃን እንድትጓዙ እፈልጋለሁ። በሐቀኝነት እንድትኖሩ፣ ፊታችሁ ላይ ደስታ፣ ቤታችሁ ላይ ምግብ፣ ቁምሳጥናችሁ ላይ ልብስ፣ ያስፈልጋችሁ ነገር እንዲኖራችሁ እፈልጋለሁ። በተለይ ቢዝነስ ተቋማት ላይ እየሰራችሁ ላላችሁ ሰዎች ካላችሁ ትጋታችሁ ፍሬ እንዲያፈራ እፈልጋለሁ። ለዛም ነው እንደዚህ አይነት ፕሮግራሞችን ይዤ የሚመጣው ማለት ነው። ዮሴፍ በቀለ እባላለሁ። በነበረን ጊዜ እጅግ ደስተኛ ነኝ። እናንተም ደስተኛ እንደነበራችሁ አልጠራጠርም። መረሽ ሽቅርቅር ፈታ ዋብ ያለ ጊዜ እመኝላችኋለሁ። ቻው።